ኢትዮጵያ በወራሪው የፋሺስት ጣሊያን ሰራዊት ላይ ድል የተቀዳጀችበት 85ኛ ዓመት ሚያዝያ 27 ቀን 2018 ዓ.ም በአዲስ አበባ 4 ኪሎ በሚገኘው የሚያዝያ 27 ቀን አደባባይ የድል ሐውልት ስር አበባ ማስቀመጥ ስነ ስርዓት በማድረግ ተከብሯል። ኢትዮጵያ ያከበረችው የድል በዓል መንስኤ ፋሺስት ኢጣሊያ በመስከረም 1928 ዓ.ም በወልወል በኩል የጀመረችው ወረራ አጠናክራ ለ5 ዓመታት አገሪቱ በወረራ ከያዘችበት በኢትዮጵያውያን ተጋድሎና አርበኝነት በድል የተጠናቀቀበት መሆኑ ነው። የወቅቱ ንጉሠ ነገሥት ከ1923 እስከ 1967 ቀዳማዊ ኃይለ ሥላሴ በስደትና በዲፕሎማሲያዊ ትግል ከቆዩበት የእንግሊዟ ባዝ ከተማ በሱዳን በኩል በምዕራብ ኢትዮጵያ ኦሜድላ ላይ ጥር 12 ቀን 1933 ዓ.ም የኢትዮጵያን ሰንደቅ ዓላማ ያውለበለቡበት ከወራት ቆይታ በኋላም ከአርበኞች ጋር የዘለቁበትና በእለቱ ቀኑ ሚያዝያ 27 አዲስ አበባ የደረሱበት ነበር። የፋሺስቶች ወረራና ለጊዜውም ቢሆን ኢትዮጵያን መያዛቸው ሁለተኛው የዓለም ጦርነት የተጀመረው በአውሮፓ ውስጥ ነው ከሚለው አተያይ በተቃራኒው በአፍሪካ ኢትዮጵያ ውስጥ መስከረም 22 ቀን 1928 ዓ.ም በተፈጸመው ወረራ ሁለተኛው የዓለም ጦርነት መጀመሩን የሚሞግቱ ምሁራን ዶክተር ንጉሴ አየለ፣ ዶክተር አለሜ ሸቴ፣ ፕሮፌሰር ሪቻርድ ፓንክረስት አሉ። እንዲያውም የአፍሪካ ቀንድ 1928 እስከ 1933 ዓ.ም የዘለቀ የጦርነት ጎራ ሆኖ መዝለቁም ታውቆለታል። ከድል ሐውልት ማዕቀፍ ውስጥ በተናጠል ኪነ ቅርጾች ላይ ከተጻፉት መታሰቢያዎች መካከል ቀዳሚው ለአገራቸው ነጻነት 5 ዓመት ሙሉ በዱር በገደል እየተንከራተቱ ደማቸውን ላፈሰሱና አጽማቸውን ለከሰከሱ ለስመጥሩ አርበኞች የቆመ የዘላለም መታሰቢያ ነው። ሌሎቹ 5 ዓመት ሙሉ በጠላት የጭቆና ቀንበር ውስጥ ተቀምጠው የሞት ጥላ በራሳቸው ላይ እያንዣበበ ሐሳባቸውን ከአርበኞችና ከስደተኞች ሳይለቁ ሀገራቸውን በስውር ላገለገሉ የውስጥ አርበኞች የቆመ መታሰቢያ አለ። ያለ ሀገር ክብር ነጻነት አለመኖሩን ተረድተውት የጠላት መሳሪያ ከመሆን መከራና ስደትን መርጠው 5 ዓመት ሙሉ ተስፋ ባለመቁረጥ ሲንገላቱና ሲንከራተቱ ለኖሩ ስደተኞች የቆመ መታሰቢያ የሚሉ ናቸው። አፍሪካዊ አውሮፓዊን ድል ለማድረግ የቻለበት ከአድዋው ድል ቀጥሎ ሁለተኛው የድል ቀን ሚያዝያ 27 መሆኑ በአፍሪካውያንም ሆነ በሌላው ዓለም እንደሚታወቅ ይወሳል። ከዓመታት በፊት በታተመ የማስታወቂያ ሚኒስቴር የታሪክ ድርሳን ላይ እንደተመለከተው በነገስታቱ መሪነት ኢትዮጵያን የድል አክሊል እንደተቀዳጀች እንድትኖር ያደረጓት ሕይወታቸውን ስለሰውላት የማትናድ ህንጻና የማትፈርስ ግንብ አድርገው ስለገነቧት ነው። ትንሳኤና ሕይወት ሚያዝያ 27 የተሰኘው የ1956 ዓ.ም ድርሳን እንደሚያትተው የታሪክ ስፍራዎችና ሜዳዎች የነጻነት ቀኖችና ወሮች ከነዘመናቸው የማይረሱ ናቸው። ለምሳሌ የአድዋና የካቲት 23 ቀን በመቼውም ዘመን በማናቸውም ወርና ቀን ቢሆን ሲታወሱ ትዝ የሚለው በ1888 ዓ.ም ከኢጣሊያኖች ጋር ተደርጎ በነበረው ጦርነት የተገኘው ድልና በዚህ ምክንያት በዓለም ላይ ጮራውን የፈነጠቀው የኢትዮጵያ መታወቅና ዝና ነው። ድሉም ሲታሰብ አብረው ከሚታሰቡት ከንጉሠ ነገሥቱ አጼ ምኒልክ ጀምሮ ከሰራዊት እስከ መኳንንት የነበሩት የጦር ጀግኖች ናቸው። ለአጼ ምኒልክና ለአጼ ኃይለ ሥላሴ ካሏቸው የድል ቀኖች ዋና ዋናዎቹ የካቲት 23 ቀን 1888ና ሚያዝያ 27 ቀን 1933 ዓ.ም ናቸው። ከዚህም አስቀድሞ ለነበሩት ለአጼ ቴዎድሮስና ለአጼ ዮሐንስ የድል ቀኖች ሜዳዎች ነበሯቸው። እነ ጉንደት፣ እነ ጉርአ፣ እነ ሰሃጢና እነ ዶጋሌ የየራሳቸው የድል ቀኖች አሏቸው። ከ85 ዓመት በፊት የተገኘው የሚያዝያ 27ቱ ድል ለመላው አፍሪካ አህጉር ነጻ ወጣት መንገድ ጠራጊ መሆኑንም ያመሰጥራሉ። ለኢትዮጵያ ድጋፍ በሰጠችው የእንግሊዝ ጦር ሰራዊት ውስጥ ከቅኝ ግዛቶቿ የአፍሪካ ሀገሮች የተመለሱት አፍሪካውያን ወታደሮች ህሊና ውስጥ እኛም ነጻ መውጣት አለብን የሚለው መነሳሳት የታየውም በሚያዝያው ድልና ስኬት መሆኑም ተመልክቷል። እንደ ታሪካዊው ድርሳን አዘጋገብ ኢትዮጵያ ከ1928 ዓ.ም ከሚያዝያ 27 ቀን አዲስ አበባ በፋሺስት ኢጣሊያ የተያዘችበት እስከ 1933 ድረስ የጠላት ኮቴ በመስኮቿ ላይ ቢዘዋወርም ጫካው ሁሉ የጃርቶስ ፌስ ስለሆነበትና ሜዳውም ቢሆን አቃቅማ ብቻ ሆኖ ስላስቸገረው
ምን ያህል ጭንቀት እንዳደረበት 5 ዓመት ያልሞላው የስቃዩ ዘመን ምስክር ነው። በኢትዮጵያ ታሪክ ምርምር በማድረግ ብዙ ድርሳናት የጻፉት የቴል አቪቭ ዩኒቨርሲቲ ፕሮፌሰር ታሪክ ምሁሩ እንደጻፉት የአርበኞች ድል በዘመኑ የነበሩ የዓለም ሀያላን የኢትዮጵያን ሉዓላዊነት ተቀብለው የተባበሩት መንግስታት ድርጅት መስራች አባል እንድትሆን አድርጓል። በጦርነቱ መባቻ በፋሺስት መሪ ሙሶሎኒ ትዕዛዝ ሚያዝያ 27 ቀን 1928 ዓ.ም የጣሊያን ጦር በወረራ አዲስ አበባ የገባ ሲሆን ከ5 ዓመታት በኋላ በአርበኞች ትግል በተገኘው ድል በዚሁ ቀን ቀዳማዊ አጼ ኃይለ ሥላሴ ተመልሰው አዲስ አበባ በመግባታቸው በዓሉ ለኢትዮጵያ ሁለተኛ የድል በዓል ሆኗል። የጣሊያን ጦር አድዋ ላይ በኢትዮጵያ ጀግኖች ከተሸነፈ ከ40 ዓመታት በኋላ እንደገና ለበቀል ሲመጣ በተደራጀ የጦር መሳሪያ በአየር ኃይል መርዛማ ኬሚካል በመጠቀም ንጹሃን ዜጎችን ቢፈጅም የኢትዮጵያ አርበኞች ለወራሪው ኃይል ሳይበገሩ ለ5 ዓመታት ታግለው ማሸነፋቸው ይወሳል። እንደ ፕሮፌሰር ሃጋይ ማብራሪያ በወረራው መጀመሪያ ንጉሠ ነገስቱ ከኢጣሊያ ጋር ውጊያ መግጠማቸው ፍልሚያው እየተጠናከረ ሲሄድ ጣሊያን በፓናል የመርዝ ጋዝ ህዝቡን ፈጅቷል። አጼ ኃይለ ሥላሴ ወደ መንግስታቱ ማህበር ሊግ ኦፍ ኔሽንስ መሄዳቸውን አርበኞቹ ውስጥ ለውስጥ እየተገናኙ በዱር በገደሉ የሽምቅ ጦርነት ከፍተው የትጥቅ ትግላቸውን አጠናክረው መቀጠላቸውን ከ5 ዓመታት ፍልሚያ በኋላ ለድል መብቃታቸውን ጠቅሰዋል። በስደት የነበሩት ንጉሠ ነገስቱ ከአጋር መንግስታት ግንኙነት ሲያደርጉ ቆይተው በእንግሊዝ ድጋፍ የተመለሱ ሲሆን ይህ በሁለተኛው ዓለም ጦርነት ወቅት የተደረገው ፍልሚያ ብዙ ጀግኖች መስዋዕትነት የከፈሉበትና በኢትዮጵያ ታሪክ ጉልህ ስፍራ እንዳለውም ይወሳል። የኢትዮጵያ የጦር መሪዎች የጣሊያንን ጦር ለመግጠም ሲነሱ በወቅቱ በቂ ትጥቅና ስንቅ ባይኖራቸውም ንጉሱ በስደት ቢሄዱም ኢትዮጵያውያን ምንም አይነት ልዩነት ቢኖራቸውም በአገራቸው ጉዳይ አንድ ሆነው የሚቆሙ መሆኑን ታሪክ ያረጋግጣል ያሉት ፕሮፌሰሩ ቀዳማዊ ኃይለ ሥላሴ ከኢትዮጵያ ሲወጡ ወደ እስራኤል መምጣታቸውን፣ ቤተሰባቸውን ኢየሩሳሌም በማሳረፍ በሃይፋ ወደብ ወደ ጄኔቭ መሄዳቸውን፣ በእንግሊዝ ለዓመታት ቆይተው በሱዳን በኩል መመለሳቸውን አስታውሰዋል። በወቅቱ የእስራኤል የነጻነት ትግል መሪዎች አንዱ የነበሩት ጌዲዮን ኦዴድ ከኢትዮጵያ ትግል ትምህርት የቀሰሙ መሆኑን በሁለቱ ሀገሮች ህዝቦች መካከል የነበረው ታሪካዊ ግንኙነት ጥብቅ መሆኑንም ገልጸዋል። በቀዳማዊ ኃይለ ሥላሴ ዘመን ከ1934 ዓ.ም እስከ ሚያዝያ 1966 ዓ.ም ድረስ የድሉ በዓል ይከበር የነበረው ሚያዝያ 27 ቀን ሲሆን ከደርግ መንግስት መምጣት በኋላ በዓሉን ወደ መጋቢት 28 ለውጦት ከወደቀም በኋላ እስከ 1987 ዓ.ም ሲከበር ኖሯል። ኢህአዴግ ስልጣን ላይ በወጣ በ5ኛ ዓመቱ በነባር አርበኞቹና በህብረተሰቡ ጥያቄ በታሪክ ምሁራንም አረጋጋጭነት በዓሉ በ1988 ዓ.ም ወደ መሰረታዊ ቀኑ ሚያዝያ 27 ቀን ተመልሶ በመከበር ላይ ይገኛል። በሄኖክ ያሬድ እንደተጻፈው